ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ሆይ? ውድ የምወዳችሁና የማከብራችሁ ውድ ቤተሰቦቼ እንዴት ናችሁ? አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ አማን። ዛሬ ደግሞ አንድ ነገር ይዤላችሁ መጥቻለሁ። ሁላችሁም ትኩረት ሰጥታችሁ እንድታዩ ስለምፈልግ ሁልጊዜ ስለምትጠይቁኝ ነውና የኢትዮጵያ ሃይድሮ ኤሌክትሪክ ፓወር እንደውም በኮሻ ሃይድሮ ኤሌክትሪክ ፓወር እየተሰራ ያለው ግድባችን ይህን ይመስላል። በመጀመሪያ እዚህ ጋር የምታዩት ዙሙን አርዝማችሁ ብታዩ ይታያቸዋል። ይሄ ኦሞ ወንዙ እንዳለ ሆኖ ሲሎስ የሚባለው ወይም የሲሚንቶ ቋት የሚሸከመው ፓቺንግ ፕላት በቢጫና በነጭ ያለው ማለት ነው። የሚታያችሁ ከሆነ በቢጫ እንዲያውም በነጭ ያለ እሱ ሲሎሱ ነው። እዛ ሚክስ ተደርጎ እንደገና እዚህ ጋር የሚታያችሁ ከሆነ በሊፍት ሳይዝ ወደ ላይ መጣና ፓቺንግ ፕላንት ላይ ይገባል። ከዚያ በኋላ ወደ ኮንክሪት ተቀይሮ እዚህ ጋር የምታዩትን ይህንን የመሰለ ግድብ እየተሰራ እንዳለ እንድታዩ ስለሚፈልግ ነው። እዚህ ጋር ይሄኛው ደግሞ የምታዩት ፓወር ሃውስ ይባላል። ፓወር ሃውስ ይታያችኋል። እዚህ ጋር ውሃው ቀጥታ መጥቶ እዛ ቋቱ ላይ ገብቶ በተርባይን የሚሸከመው ማለት ነው ፓወር ሃውስ። ሲቀጥል እንደገና ይመጣና ሁለቱ እዚህ ጋር ልክ እንደ ደረጃ የምታዩት ከታች ጀምሮ የተሰራው ዳም ይባላል። ዳም ይሄ ነው። ኮንክሪት ተሞልቶ አሁን ላይ እየተሰራ ያለው ይሄን ይመስላል። ኦልሞስት 75% ተጠናቋል። ይታያቸዋል። ወንዝ በረሃነቱን በደንብ አይታችሁ እንድትረዱ ስለምፈልግ ነው። አያችሁ፣ ሁል ጊዜ አሳያችኋለሁ ስለምል እናንተ እንድታዩት ነው። ብቻ ለማንኛውም ምን ይመስላል ያንዳንዳችሁ ቪዲዮን እንድታዩ ስለምፈልግ ነው። የኢትዮጵያ ሃይድሮ ኤሌክትሪክ ፓወር ኮሻ ላይ እየተሰራ ያለው የኮሻ ሃይድሮ ኤሌክትሪክ ፓወር ይሄንን ይመስላል። በደንብ አድርጋችሁ እዩት። እኔ ቀረጽኩት በርቀት ነው። ዛሬ ሆሊዴይ ነው። ሰራተኛ የለም። ሰራተኛ እያለ ገብቶ መቅረጽ በጣም ስለሚያስቸግር ነው። ስለዚህ ሰራተኛ የሌለበት መጥቼ ነው ቀርጸው እላችኋለሁ። ይላችሁ ይሄንን ይመስላል። አያምርም? ደስ አይልም? ይላችሁ እኔ የታችሁ የምሰራው እዚህ ቦታ ላይ ነው። እስኪ በደንብ አድርጋችሁ እዩት። ከኢትዮጵያ ሁለተኛው ከአባይ ቀጥሎ ትልቁ ግድብ ማለት ነው። እዛ ጋ ይታያችኋል በርቀት ያ ድልድይ ምንም ነገር ሳይሰራ ይሄ ምድረ በዳ ሆኖ ነው እኔ እህታችሁ እዚህ መጥቼ ስራ የጀመርኩት። ኦልሞስት አሁን 9 ዓመቴ ማለት ነው። እና ይኸውላችሁ ይሄንን ቪዲዮ ሁሉም ሰው ጋር እንዲደርስ ቫይራል እንዲወጣልኝ ላይክ፣ ሼር፣ ኮመንት እያደረጋችሁ እንድትተባበሩኝ እጠይቃለሁ። እውነት ሁላችሁም ማለት ነው። በፍጹም ሳትረሱ ማለት ነው። ይሄ ደግሞ በዚህ በኩል በዳሙ በኩል የሚታየው ረጅም ቀጭን መንገድ ይታያችኋል። እዚህ ጋር አስፓልት እኮ ነው የሚመስለው። ዳሙ ደረጃ አለው። ይሄ ዳም ነው የሚባለው። ዳም ውሃው ኋላ ላይ ሲለቀቅ ይሄንን ነው ተሻግሮ መጥቶት ሄዶ ተርባይን ውስጥ የሚገባው ማለት ነው። እዛ ጋር ሲከፈት ይሄንን ተሻግሮ ሄድና ቀጥታ ወደ ቋት ይገባል። እሱ ገና ሲደርስ የምናየው ይሆናል። እሱ ገና ለወደፊቱ። ይሄ ግን ወደ መለኮዛ የሚባል ወደዛ የሚያስወጣ መንገድ ነው። ወደ ገጠር መንገድ ሳሊኒ ነው ያወጣው። ይሄንንም መንገድ የላቸውም ነበር። ድልድያቸው ራሱ ያ የበሰበሰ የሆነ እንጨት የምትመስል ጥቁር ውሃ ላይ የተኛ የምታየው ከሆነ እንጨት ነው። ድሮ በዚህ ነበር ተሻግሮ የሚንቀሳቀሱ። ግን ሳሊኒ ከመጣ የሚገርም ድልድይ ተሰራላቸው። እኛም በዛ በኩል እየሄድን ገበያ አንዳንድ ነገሮችን ስንፈልግ የምንሸምትበት ነው ማለት ነው። አያችሁ፣ ይህን ይመስላል የኢትዮጵያ ሃይድሮ ኤሌክትሪክ ፓወር እና ይህን ይመስላል ኮሻ ሃይድሮ ኤሌክትሪክ ፓወር እየሰራ ነው ያለ ነው። ቤተሰብ አሁን ላይ ኦልሞስት 75% ደርሰናል። የሚቀረን 25% ነው። እኔ እህታችሁ እላችሁ እስኪ እንደዚህ ደግሞ እዩኝና የሚመስላለው እንግዲህ እህታችሁ እንደዚህ
እዚህ በረሃ ላይ በኮሻ ሃይድሮ ኤሌክትሪክ ፓወር እየሰራው እገኛለሁ። ሰፖርት አርጉ፣ ላይክ አርጉ፣ ሰብስክራይብ አርጉ፣ ሼር አድርጉ ቪዲዮውን ፕሌስ። የምወዳችሁ ምርጥ ፋሚሊዎቼ ተባበሩን። ይህ ቪዲዮ ቫይራል እንዲወጣ እፈልጋለሁ። እናንተም ደግሞ አይታችሁ ደስ እንዴት ነው ምን ይመስላል የሚለውን ነገር ኮሜንት እንድትሰጡኝ እፈልጋለሁ። ሁላችሁንም ቢሆን ስለምትተባበሩኝ ሰፖርት ስለምታደርጉኝ ወዳችኋለሁ። አመሰግናለሁ። ይህን ይመስላል አሁን ላይ ያለው ሁኔታ። በሚቀጥለው ደግሞ ውስጥ ገብቼ ያለውን ነገር በደንብ አሳያችኋለሁ። ምክንያቱም ከስራ ሰዓት ውጭ እዛ ውስጥ መግባት የፈለገ የሳሊኒ ሰራተኛ ብንሆንም አንድ የእረፍት ሰዓት ነው፣ 2 ጥበቃዊ ሴኩሪቲ ነው። ስለዚህ ማንም ሰው እንደፈለገ መንቀሳቀስ አይችልም። ኦኬ፣ ለዛ ነው። ስለዚህ ሁላችሁም እውነት ሁላችሁም ቢሆንና ብችል ሁላችሁም ያለውን ሞመንቱን ያለውን ሁኔታ ሰራተኛ እየሰራ ባለበት ታይም መታችሁ አይታችሁ ያለውን ነገር ብታዩ የሚፈሰው ላብ የምንደክመውን ድካም ሁሉ ብታዩ ደስ ይለኛል። ቁጭ ብሎ እንደሚወራው አይደለም። ኤሌክትሪክ ሲጠፋ እንደምንጮህ አይደለም። እውነት ኤሌክትሪክ ለመስራት ምን ያክል መንግስት ምን ያክል ገንዘብ ሰፖርት እንደሚያደርግ ብታዩ እውነቴን ነው። በቃ ሰው ሲያይ ነው የሚፈርደው። እኔ በጣም ነበረ ማውራው ምንድነው ለምንድነው መብራት የሚጠፋው ኢትዮጵያ ውስጥ ምን ጠፍቶ ነው ምናምን እንላለን። ግን ለሁሉንም ነገር መስመር ለማስያዝ በጣም ከባድ ነው። ሁሉ ነገር ደግሞ መስመር እስከሚይዝ ድረስ ትዕግስት ያስፈልጋል። ሁላችንም ለሀገራችን መተባበር አለብን፣ መስራት አለብን። በቃ እውነት መስራት አለብን። መስራት ስንችል ነገሮች ሁሉ በስነ ስርዓት ይስተካከላሉ። መስራት ሳንችል ግን ዝም ብለን ለመፍረድ አንቸኩል፣ ለመናገር አንቸኩል። ነገሮች ቀስ ብለው በሂደት ይስተካከላሉ። የኮሻ ሃይድሮ ኤሌክትሪክ ፓወር ሲያልቅ ሪቫን ሲቆረጥ እውነቴን ነው የምለው 100% የኢትዮጵያ የኤሌክትሪክ ችግር ይፈታል ብዬ በደንብ አስባለሁ። እውነቴን ነው በደንብ። ምክንያቱም ከአባይ ቀጥሎ ትልቁ ነው። ለሀገራችን ከፍተኛ የሆነ ጥቅም የሚያስገኝ ብዙ አይነት ነገሮችን ሊፈታ የሚችል ስለሆነ ማለት ነው። ችግሮቻችንን ሊፈታ የሚችል ነው ብዬ ስለማስብ ነው። በተረፈ ደግሞ ሌላ ጊዜ በሚቀጥለው ብዙ ያላየናቸው ብዙ ነገሮች ስላሉ በደንብ አድርገን እናያለን ብዬ አስባለሁ። አብራችሁኝ ስለሆናችሁ አመሰግናለሁ። ሰፖርት ስለምታደርጉ፣ ላይክ ስለምታደርጉ፣ ሼር ስለምታደርጉ፣ ስለምትደግፉ እውነት አብራችሁኝም ስለሆናችሁ እጅግ በጣም አመሰግናለሁ። እባካችሁ ሁላችንም ለሀገራችን እንጸልይ፣ እናስብ ሀገራችንን። እግዚአብሔር አምላክ ሀገራችንን ይባርክልን፣ ይጠብቅልን። አሁን ደግሞ ትልቁ የረመዳን ጾምም አለ። የኛም ትልቁ አብይ ጾም ላይ ነን። ስለዚህ ክርስቲያን እስላሙ ይጸልይ፣ ስለ ሁሉም ነገር፣ ስለ ሀገራችን ሰላም፣ ስለ ሁሉም ነገር እንጸልይ፣ አብረን እንስራ እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። ሁሉም ማድረግ የሚችል እግዚአብሔር ነውና አመሰግናለሁ። ስለምትተባበሩ፣ ሼር ስለምታደርጉ፣ ኮፒ ሊንክ ስለምታደርጉ፣ ሁላችሁም ከኔ ጋር አብራችሁ ስላላችሁ፣ ሰፖርት ስለምታደርጉ ሁሉ እውነቴ ነው ከልብ አመሰግናለሁ። ቀሪውን ዘመናችንን ደግሞ እግዚአብሔር ይባርክ፣ እግዚአብሔር ይጠብቀን ከክፉ ነገር ሁሉ። በሀገር ውስጥም በውጭም ያላችሁ ሁላችሁ እስከዚች ሰዓት ድረስ ከኔ ጋር አብራችሁ ያላችሁ ውድ እህቶቼም ወንድሞቼም እውነት ከልብ አመሰግናለሁ። ነገም ደግሞ እንደምትተባበሩኝና እንደምታስቡኝ ዘውትር ሁልጊዜም ሰፖርት እንደምታረጉኝ ይተማመናለሁ። መልካም ጊዜ ይሁንልን። አመሰግናለሁ። ባባይ